በጣም ኳስ በደረትህ ኮንትሮል ታደርጋለህ ይሄንን እንዴት ነው ልታመጣ ይቻልከው አዎ ብዙ ሰዎች ይደነቁብኛል እና ሱቅ በደረቴ ሰራ ነበር ተነስተልኝ እግር ኳስ ተጫዋች ዶክሌ ወይንም አምበል ዶክሌ እንዴት ይልሃል እግዚአብሔር ተመስገን ሰላም ነው እኔ ቀደም እኮ ዳውላኝ ብዬ ነበር ልክ ነው ቀጠሯችን እንደውም ቢሮ ውስጥ ነበር እኔ ግን እዚህ ሜዳ ላይ ያለህን አቀራረብ ልምምድ ስታደርግ እንዴት እንደሆነ ሁኔታዎችን ከጨዋታው ጀርባ እሱ ምን ይመስላል የሚለውን ነገር ይዤ ለመሄድ ስላሰብኩኝ ነው ቀደም ብዬ እዚህ ተገኘው አውቃለሁ እኔ አንድ ነገርማ ፈልጋሽ ነው እዚህ ድረስ የመጣሽው መሰለኝ እና ስለዚህ ችግር የለም መጣየቅ ትቻለሽ እንግዲህ አሁን እኔ ይሄንን ነገር ሁሉ ጊዜ እዚህ ነው ትሬኒንግ ማረጋው ልጆች አሉ ማለማመዳቸው ልጆች አሉ ብዙ ነገሮች አሉና እዚህ ደግሞ መጣሽ ኢንተርቪው ስታረገኝ ዳስ ብሎኛል ያንዳንዱን ነገር ተመልካች እንዲያዩ ያንተን ሁኔታዎች ያንዳንዱን ልምምድህን ነገር ሰዎች እንዲያዩት ስለፈለኩኝ ነው እነዚህ ወጣቶች ካንተ ጋር ግብጽ ሀገር ድረስ ሄደው ዋንጫውን ይዘው የመጡ ናቸው የተጫወቱ ልጆች ናቸው ያንተ ቡድን አባላት ናቸው ወይስ ምንድናቸው ታብራራልኝ አይደሉም እነዚህ ዋንጫ ተሸካሚዎች እንጂ ተጠቃሚዎች አይደሉም ኔክስት ዊክ ይሄ ጄኔሬተር ትውልድ ይሄንን ዋንጫ አይቶ ቅስቀሳ ለማድረግ ነው እኔ የፈለኩት እና ዋንጫውን ይዘው እዚህ ሲመጣ እነዚህ ተነሳሽነት የኔን አሪያ ለማነሳሳት ነው አንተ በሄድክበት ቦታ ሁሉ ዋንጫው ይከተልሃል ማለት ነው በየቦታው ነው ይዞ ምዘረው አንድ ቦታ ከሆነማ ቴንሽን አያደርጉም እንትኖቹ ልጆቹ ማለት ነው የትም ቦታ ስቴድ ይዘት ሄዳለህ ዋንጫው ትሬኒንግ ባደረኩት ቦታ በሙሉ ይሄን ዋንጫ ይዤ ተላይቶኝ ማያቅ በጣም ጥሩ እሺ አሁን እዚሁ ቃለ ምልልሱን ማድረግ እንችላለን እዚህ ጋር ይቻላል እዚህ ላይ ትንሽ አረፍ ባይኝ አንተ ነው እናንተ በቃ አንድ ጊዜ እዚህ ጋር ንግግር ስለማደርግ እናንተ ወደዛ ሄዱ እንግዲህ ክቡራትና ክቡራን ተመልካቾቻችን ያው አብዛኞቻችሁ እንደምታውቁት ዶክሌና ጓደኞቹ ከዚህ በፊት ግብጽ ሀገር ላይ አድርገውት በነበረው የእግር ኳስ ጨዋታ ውድድር አሸንፈው ዋንጫውን ወደ ሀገራችን ይዘው መጥተዋል እና አሁን ከቡድኑ አምበል ከዶክነ ጋር የማደርገውን ቃለ ምልልስ ይሆናል የምንቀጥለው ለዘመናት ሁሉ ጊዜ ስታሸንፈን የኖረችውን ግብጽን አሸንፋችሁ ዋንጫ ይዛችሁ በመምጣታችሁ አንተንም ጠቅላላ ግሩፓችሁን እንኳን ደስ ያላችሁ እላለሁ እንኳን እናንተ ግን ጋዜጠኞች ስትባሉ በቃ ውጤት ካላመጣ ዋንጫ ይዘን ካልመጣን ወደዚያ አትመጡም ማለት ነው ግን አሁን የመጀመሪያ ጥያቄ መግቢያ ያላድርገውና እንዴት ነው በጨዋታው ወቅት ለአንተ ወደ እግር ኳስ ጨዋታ ስትገባ ሞዴል የሆነ ከሀገር ውስጥም ወይ ከውጭም ሊሆን ይችላል ማን ነው ሞዴልህ ሞዴልን ሳይሆን እኔ እድሌን ወደ እግር ኳስ ጨዋታ ያመጣ እድሌን አሰላለፍህ እንዴት ነበር ሜዳው ላይ መሃል ወይንስ አከፋፋይ እንዴት ነበር በጨዋታው ወቅት የነበረ አሰላለፍህ እንድትገልጽልኝ አከፋፋይም ይሆናል ግን በብዛት በራኛው ጋር ነው የሚሆነው እሱ በግራ ሲጠብቅ እኔ በቀኝ እጠብቃለሁ እሱ በቀኝ ሲጠብቅ እኔ በግራ እጠብቃለሁ ግን እንደዚህ እየተፈራረቃችሁ የምትጠብቁት ጎል ነው ድንበር ነው እንዴ ያለን እኮ ግልጽ ነው እሱ ጎል ሲጠብቅ እኔ ግድቡን እጠብቃለሁ እሺ ሌላው ደግሞ አሁን እዚህ ሜዳ ላይ ትሬኒንግ ስታደርግ እንዳየሁት በዛም በጨዋታው ወቅት እዛው ግብጽ ሀገር ማለት ነው በጣም ኳስ በደረትህ ኮንትሮል ታደርጋለህ ይሄንን እንዴት ነው ልታመጣ ይቻልከው ብዙ ሰዎች ይደነቁብኛል እና ሱቅ በደረቴ ሰራ ነበር እሺ ብዙ ሰዎች የእግርህን ቅጥነት ያዩና ዶክነህ እንደው እግሩን ነው ራጁን ነው ይዞ ሜዳ ላይ የገባው የሚሉ ሰዎች አሉ እንደው ለነኚህ ሰዎች የምትለው ነገር ካለ ይሄ የሚቀኛው ወሬ ነው ይሄ ኳስን ያለማወቅ የሚቀኛው ወሬ እንኳን እግሬ አጥንት እንኳን አጽቢት ለምን አሉ ዋና ጎል ማግባት ነው እሺ ሜዳ ላይ ከፍተኛ ትንፋሽና ጥንካሬ አለ ይሄንን ትንፋሽና ጥንካሬ እንደው ከየት ልታገኘው ቻልክ በልምምድ ነው ወይንስ በምን ይዳበረ ነው እኔ በጤፍና በማሽላ አይደለም በበቆሎ ነው ያዳኩት በቆሎ እየተመገብክ ነው ያደከው ማለት ነው አይደለም እና እየተሸከምኩ ወደ ጨዋታው እንመለስና ግብጽ ሀገር የነበራችሁ ጨዋታ እንዴት ነበር እንደው ጠቅላላ ጨዋታውን ብትገልጽልን ያጫዋታችሁን ሁኔታ ተጫወቱብኝ አንከራተቱ ብዙ ለፋችሁ በጣም ብዙ አለፉን እንጂ
ነገሩ ብትለፉም ዋናው ዋንጫውን መሸለማችሁ ዋንጫውን ይዛችሁ ወደ ሀገራችሁ መምጣታችሁ ነው እንደው ምን ያህል ጎል አስቆጥራችሁ ነው ዋንጫውን የተሸለማችሁ ተሸለመን እኮ አይደለም እና ገዝተን እኮ ገዝተን አማራና እንሙት እንደ